እሺ እና ማትብ ሁላችሁም ማይኮቻችሁን ክፈቱ። መጀመሪያ የሚመቻችሁ ማይክ ክፈቱ ሁላችሁ። እሺ አዎ ያልተከፈተ ይታየኛል። ማርያ፣ ዳግማዊ፣ ዮስቲና፣ በአምላክ፣ ራሄል፣ ቀጸላ። እሺ ተከፍቷል። ለሚካኤላ እሺ እና ማትብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁላችሁም አማትቡ። በስመ አብ ወወልድ ወመንፈስ ቅዱስ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሕፃናት ሁላችሁም እንዲሁም ወላጆች እንደምን ቆያችሁ? እንኳን አብረን ደረሰን። እንዴት ነው በዓል? እንዴት ነበረ? ጥሩ ነበር። ጥሩ ነበረ። ደስ የሚል ጊዜ ነበረ። በጣም ጥሩ፣ በጣም ጥሩ። እሺ ስለዚህ ሁላችሁም በያላችሁበት እንኳን አደረሳችሁ። ከኔ ጋር ዛሬ ትንሽ ደቂቃ እንማማራለን። እሺ እሺ ከኔ ጋር የምንማማረው ስለ ነቢዩ ዮናስ ይሆናል። ታውቁታላችሁ? ዮናስን ታውቁታላችሁ? እሺ እስኪ አሁን ከሱ ህይወት ወይም ደግሞ ከሱ ታሪክ እግዚአብሔር ዛሬ ምንድን ነው የሚያስተምረን የሚለውን ዛሬ አብረን እንማራለን ማለት ነው። ከዛ ስለ ነቢዩ ዮናስ ከተማርን በኋላ መጨረሻ ላይ ደግሞ አጭር የ5 ደቂቃ ታሪክ ስለ ነቢዩ ዳንኤል ደግሞ ቪዲዮ አብረን እናያለን ማለት ነው። ነገር ግን ልጆች ስለ ነቢዩ ዮናስ ስንነጋገር ከቆየም በኋላ በደንብ እንድትከታተሉ ማስታወሻ እየያዛችሁ እየሰማችሁ በደንብ እንድትይዙ እሺ። ምክንያቱም መጨረሻ ላይ ጥያቄ አለ፣ የምትሰሩት የቤት ስራ ስለሚኖር ሁላችሁም በደንብ እንድትከታተሉ እሺ። እሺ ስለዚህ አሁን ዮናስ ማለት ያው ስሙ አሁን ለምሳሌ ከእናንተ መካከል ጓደኞቻችሁ እዚህም ወይም አገር ቤትም ስማቸው ዮናስ የሆነ ልጆች የምታውቁ ከሆነ ዮናስ ማለት ትርጉሙ ወደ አማርኛ ሲመለስ ማለት ነው። ዮናስ ማለት ርግብ ወይም በአንዳንድ ጊዜ ስንጠራው እርግብ እንደምንለው ርግብ ማለት ነው። ወይም ደግሞ ዮናስ የሚባለው ስም የዋህ የሆነ ማለት ነው። እስኪ ሁላችሁም የዋህ በሉ። ሁላችሁ ማይኮቻችሁ የዋህ ማለት ነው። ስለዚህ ዮናስ የሚል ስም ጎበዝ። ስለዚህ ዮናስ የሚባል ሰው ስም ስትጠሩ ለምሳሌ ዮናስ ብላችሁ ስትጠሩ ስሙን አንተ የዋህ እያላችሁት ነው ማለት ነው። አያችሁ? ስለዚህ ዮናስ የሚለው ስም የዋህ ማለት ነው ማለት ነው። ታዲያ ይህ ዮናስ የሚባለው ሰው በድሮ ጊዜ መጽሐፍ ቅዱስ ላይ ታሪኩ ተጽፎ እንደምናገኘው ገሊላ በምትባል ትንሽ ከተማ ውስጥ እስራኤል ውስጥ ይኖር የነበረ ሰው ነው። ከዚያ እሱ በሚኖርበት በዚያ ዘመን ላይ እግዚአብሔር መረጠውና አንተ ከዛሬ ጀምረ ነቢይ እንድትሆን ሾሜሃለሁ ብሎ ነገረው። ከዚያ እሱ ነቢይ ሆኖ ትንቢት እየተናገረ እያስተማረ በተለያየ የእስራኤል ከተሞች ውስጥ እየኖረ እያለ እዚያ እስራኤል ውስጥ ከሚኖሩ ሰዎች ውስጥ ነነዌ የምትባል የሆነች ትንሽ ከተማ አለች። አሁን ሳውስ ኮሪያን የምታክል ማለት ትንሽ ከተማ ነበረች። ከዚያ እነዚህ ነነዌ ላይ የሚኖሩ ሰዎች እግዚአብሔር አምላካቸው ረስተው
እግዚአብሔር አታድርጉ የሚለውን ነገር ሁሉ እያደረጉ ኃጢአት እየሰሩ ሰው እያሳዘኑ እርስ በርሳቸው መጥፎ ነገር እያደረጉ ሰው እየበደሉ እግዚአብሔርን አሳዘኑት፣ አዘነባቸው እግዚአብሔር። ምክንያቱም እግዚአብሔር ተዋደዱ ያለውን ረስቶ እርስ በርሳቸው ይጣላሉ። እግዚአብሔር ተረዳዱ የሚለውን ረስተው አንደኛው ከሌላኛው ይሰርቃል። እግዚአብሔር ተከባበሩ ያለውን ረስተው ደግሞ ይገዳደራሉ፣ ክፋት ይሰራሉ፣ ኃጢአት ይሰራሉ። በዚህ ጊዜ እግዚአብሔር አይ ይሄ ሕዝብ እኮ አሳዘነኝ ብሎ አዘነባቸው። ምክንያቱም እግዚአብሔር እንድንዋደድ እንጂ እንድንጠላላ ስለማይፈልግ፣ እግዚአብሔር እንድንተጋገዝ እንድንረዳዳ እንጂ አንዳችን ሌላችንን እንድንበድል ስለማይፈልግ ማለት ነው። ታዲያ ዮናስ በነበረበት በዚህ ጊዜ እነዚህ የነነዌ ሰዎች ሁሉም ክፉ ነገር፣ መጥፎ ነገር ስራዎችን አብዝተው መስራት ጀመሩ። በዚህ ጊዜ እግዚአብሔር አዘነላቸው፣ አዘነባቸውና ከዚያ በኋላ አይ እንደው እያጠፉ ያሉት ሳያውቁ ከሆነ መመለስ ስላለባቸው ቆይ እኔ ማደርገውን አውቃለሁ አለና እንዲድኑ ዮናስን ትእዛዝ አዘዘው። ይኸውላችሁ ምን አለው መሰላችሁ እግዚአብሔር ዮናስን፣ ዮናስ ሆይ ተነስተ ታዋቂ ወደ ሆነችው ወደዚያች ወደ ታላቂቱ ነነዌ ከተማ ሂድና እግዚአብሔር አምላክ አዝኖባችኋል፣ ክፋት እየሰራችሁ ነው፣ ከኃጢአታችሁ ተመለሱ ብለህ ስበካቸው አለ። ይህንን የነነዌ ሰዎች እንዳይጠፉና እግዚአብሔር እንዳያጠፋቸው እንድትመለሱ ፈልጋለሁ ብሏል እግዚአብሔር ብለህ እያስጠነቀቅ ስበክ አለው። ልጆች ምን ሆነ መሰላቸው? እግዚአብሔር ለዮናስ እንደዚህ ብሎ ከነገረው በኋላ ማለት ነው። ዮናስ ግን እንዴ አንተ በኋላ እኔ ከሰበኩ በኋላ ባይሰሙኝስ እምቢ ቢሉኝስ ብሎ ከእግዚአብሔር ፊት ሸሸ። ልጆች አንድ ጥያቄ ልጠይቃችሁ፣ ከእግዚአብሔር ፊት መደበቅ ይቻላል? አይቻልም። አሁን ለምሳሌ ስታጠፉ አንድ ነገር ቤት ውስጥ ካጠፋችሁ ክሎዜት ውስጥ ወይም ደግሞ ጠረጴዛ ስር ወይም ደግሞ የሆነ ቦታ ላይ ክፍላችሁ ውስጥ የሆነ ቦታ ለመደበቅ ትሞክራላችሁ አይደል? ወይስ አትደበቁ? አይ ስንጫወት ብቻ ነው እንጠበቅ። ስትጫወቱ ትደበቃላችሁ። አሁን እዛ ስር ከአልጋ ስር አንድ ሰው ቢገባ እግዚአብሔር ያየዋል አያየው? አዎ። እሺ አንድ ሰው ዛፍ ላይ ቢወጣ ሰው ያየዋል? የዛፍ ቅጠል ውስጥ ቢደበቅ ሰው ያየዋል? አያየውም። እግዚአብሔርስ? አዎ። እሺ አንድ ሰው እሱ ከሚያውቃቸው ሰዎች ሸሽቶ የሆነ መርከብ ውስጥ ወይም ደግሞ መኪና ውስጥ ቢገባ ሰው ያየዋል? ሌላ ማለትም የሚፈልገው ሰው ያየዋል? እግዚአብሔር አዎ፣ ሰው ሌላ ሰው ያየዋል። ግን እሱ እየሸሸ ያለው ሰው ከተደበቀው ያየዋል? አያየውም። እሺ እዛ በመኪና ወይም ደግሞ በመርከብ ውስጥ ሆኖ እግዚአብሔርስ ያየዋል? አያየውም። በጣም ጥሩ። ታዲያ ይኸውላችሁ ዮናስ ከእግዚአብሔር ፊት ሸሸ፣ እግዚአብሔር የሌለበት ቦታ ፍለጋ ማለት ነው። በዚህ ጊዜ እሱ ካለበት ከነነዌ አቅራቢያ ከተማ ላይ ወጥቶ እየሸሸ ኢዮጴ በምትባል ከተማ በኩል አድርጎ ተርሴስ ወደምትባል ሀገር ለመሸሽ መርከብ አገኘና ከእግዚአብሔር ለመሸሽ ማለት ነው ወደ ተርሴስ ለመሄድ ተነጋግሮ መርከቧ ውስጥ ገባ። እስኪ አሁን ሁላችሁም ኢዮጴ በሉ። እስኪ በሉ ኢዮጴ። በጣም ጎበዞች። ተርሴስ በሉ። ድገሙት። ተርሴስ። ጎበዞች። ስለዚህ ዮናስ
በኢትዮጵያ አድርጎ ወደ ተርሴስ ሊሸሽ ነበር ማለት ነው። ከዚያ መርከብ ውስጥ ገባ። ከዚያ መርከብ ውስጥ ገብቶ ሰዎቹ ሁሉ መርከብ ውስጥ ገብተው የትራንስፖርት መርከብ ስለሆነ መርከቡን መርከብ የሚነዳው ካፕቴኑ እየነዳው እየሄደ እያለ እግዚአብሔር ያቺ መርከብ ያለችበት ቦታ ላይ ባህሩ ላይ ትልቅ ማዕበል አነሳና መርከቢቱ ወደዛ ወደዚህ ተማታች። ማዕበል ተነሳባት። በጣም ከፍተኛ ማዕበል ማለት ነው። ስለዚህ ማዕበሉ በጣም እየጠነከረ ስለሄደ በዚያ በመርከቧ ውስጥ ያሉት ሰዎች እንዳለ የሚሞቱ መሰላቸው። ከዛ እቃቸውን እያወጡ ሲወረውሩ፣ ሻንጣቸውን፣ ልብሳቸውን፣ መጽሐፎቻቸውን መርከቢቷ ክብደት በዝቶባት ይሆናል ብለው ሲወረውሩ፣ ነገር ግን ማዕበሉ መቆም አልቻለም። አይገርማችሁ ልጆች? አንድ ነገር ልንገራችሁ። ይኸውላችሁ መርከቢቷ በማዕበል እንደዚህ እየተማታች እያለ ማለት ነው፣ እዚህ ስዕሉ ላይ እንደምትመለከቱት ዮናስ መርከብ ታች ውስጥ ማለት ነው አልጋ ላይ ተኝቷል። ከባድ እንቅልፍ፣ መርከቢቷ እየተንቀጠቀጠች ሁሉ ዮናስ እንቅልፉን እየተኛ ነው። ከዚያ የመርከቡ አለቃ መርከቡ ውስጥ ያሉ ነገሮችን እየፈለገ እየጣለ እያለ ወደ ታች ይወርዳል። ዮናስ ተኝቷል። ከዚያ እንዴ አንተ ሰው ተኝተሃል እንዴ? እኛ ልንጠፋ ነው፣ በል ተነስና ወደ አምላክ ጸሎት አድርስ አለው። ተነስና በጸሎት አግዘን፣ አምላክ ይሰማ እንደሆነ እና እንድንድን እኛ ምሕረት እንዲያደርግልን ወደ አምላክ ጸሎት አድርስ አለው። ከዚያ ዮናስ የመርከቡ አለቃ ከእንቅልፉ ሲቀሰቅሰው ተነሳ ከእንቅልፉ እና ሲነሳ ከእንቅልፉ ሲነቃ ማለት ነው ሲመለከት የመርከቢቱ ውስጥ ያሉት ተሳፋሪዎች በአጠቃላይ ሁሉም ተጨንቋል። ይኸውላችሁ ይሄ በሚሆንበት ጊዜ ማለት ነው ዮናስ መርከቢቱ ለምን እንደተሸበረች፣ እንደተጨነቀች፣ እንደተናወጸች፣ ሰዎቹ ለምን እንደተጨነቁ ገባው። ከዚያ አይ በቃ ሰዎቹም ደግሞ ምናልባት ይሄ መርከብ ክፉ ነገር በማን እንደመጣ ለማወቅ ዕጣ እንጣጣል ተባባሉ። ዕጣ እናውጣ ማለትም መርከብ ውስጥ ያሉትን ሰዎች ስም ሁሉንም ጽፈው የሁሉንም ስም ጽፈው ይሄ ኃጢአት በማን ምክንያት ይሄ ችግር ይሄ ፈተና ለምን እንደመጣብን እንድናውቅ ዕጣ እንጣጣል ብለው የሁሉንም ስም የዮናስንም ጨምሮ የመርከቢቱንም አለቃ የሁሉንም ተሳፋሪዎች ስም ጽፈው ዕጣ አወጡ። ልጆች ዕጣ ሲያወጡ ዕጣው ለማን የወጣ ይመስላችኋል? የማን ስም የወጣ ይመስላችኋል? ለዮናስ። የዮናስ ስም። ጎበዞች ታውቃላችሁ ማለት ነው። በጣም ጎበዞች። የዮናስ ስም ወጣ። ግን የዮናስ ስም ከወጣ ጊዜ ዮናስ የሚለው ስም እየደጋገሙ ሲያወጡ የእሱ ስም ወጣ። ከዚያ ሰዎቹ ማለት ነው የወላችሁ ልጆች ሰዎቹ ባህሩ ጸጥ እንዲል ዮናስ ምን እናድርግ ብለው ጠየቁት። የወላችሁ ልጆች ዮናስ ደግሞ አስተዋይ ነው። ከእግዚአብሔር ቢሸሽም ግን አስተዋይ ነው። ይሄ ማዕበል ለምን እንደመጣ ገብቶታል። ከዛ ምን እንዳላችሁ ታውቃላችሁ ልጆች? አሁን በደንብ ስሙኝ። ይሄ ታላቅ ማዕበል በዚህ መርከብ ላይ የመጣው በእኔ ምክንያት ስለሆነ እኔ በዚህ መርከብ ላይ ስላለው እኔ ከእግዚአብሔር ከአምላኬ ሸሽቼ እየሄድኩ ስለሆነ እግዚአብሔር በዚች መርከብ ላይ ማዕበል ስላመጣ እኔን አንሱኝና ወደ ባህር ውስጥ ወርውሩኝ። እኔን ወደ ባህር ውስጥ ከወረወራችሁኝ ማዕበሉ ጸጥ ይልላችኋል አላቸው። ማርያ እስክሪኑን አትነካኪ እሺ ማዕበሉ ጸጥ ይልላችኋል አላቸው።
ከዚያ ሰዎቹ አይ እንዴ የፈጣሪን ሰው ደግሞ ባህር ውስጥ ወርውረን ቢሞትስ በኋላ ፈጣሪ በእኛ ያዝንብናል ብለው እንደምንም ብለው መርከቢቷን ወደ ምድር ዳርቻ ለማውጣት ሞከሩ። ግን እነሱ መርከቢቷን ወደ ምድር ለመንዳት ሲሞክሩ ባህሩ ደግሞ ማዕበሉ ደግሞ እየጠነከረ ባህሩም እየተናወጠ ሄደ። ከዚያ ምን አደረጉ መሰላችሁ? በደንብ አድምጡ ልጆች። መጨረሻ ላይ አይ እግዚአብሔር በዚህ ሰው ነፍስ ምክንያት እንዳያዝንብን ብለው ጸሎት ጸልየው ዮናስን አንስተውት እዚህ ስዕሉ ላይ እንደምትመለከቱት እንዲህ ስትናወጥ ነበረች መርከቢቱ። ከዚያ ዮናስን አንስተውት ወደ ባህር ውስጥ ወረወሩት። ግን ወደ ባህር ውስጥ ዮናስን ከመወርወራቸው በፊት ወደ እግዚአብሔር ጸልየው ነው። ልጆች የሚገርመው ምን እንደሆነ ታውቃላችሁ? ልክ ዮናስ ወደ ባህር ውስጥ ሲወረወር ባህሩ ከመናወጥ ጸጥ አላለም? ጸጥ አለ። ከዚያ ሰዎቹም እግዚአብሔር በእውነት አምላክ እንደሆነ እግዚአብሔርም ከዚህ መከራ ጸጥ እንዳደረገላቸው ስላወቁ ወደ እግዚአብሔር ጸሎት አቀረቡና አመሰገኑ። ስዕለትም ተሳሉ ለእግዚአብሔር ማለት ነው። በጣም የሚገርመው ነገር ምን መሰላችሁ ልጆች? ይኸውላችሁ በጣም የሚደንቀው ነገር ምን እንደሆነ ታውቃላችሁ? ልክ ሰዎቹ ዮናስን ባህር ውስጥ ሲወረውሩት ባህሩም ጸጥ ሲል መርከቢቱም ወደ ባህር ውስጥ ከመስጠም ስትተርፍ ማለት ነው እግዚአብሔር ወዲያው ደግሞ ዮናስ እንዳይሞት ዮናስን የሚውጥ አሳ ነባሪ አዘጋጀለት። አሳ አንበሪ ወይም በተለምዶ አሳ ነባሪ የምንለው ማለት አዘጋጀለት። አሳ ነባሪ ታውቃላችሁ ልጆች? አዎ፣ ይሄ በጣም ይሄ ትልቅ እንደ እንስሳት ውሃ ውስጥ ላይ የሚኖር በጣም ጎበዝ የአሳ ዘር የሆነ ትልቅ ማለት ነው። ምክንያቱም ትልቅ ስለሆነ ውስጡ ላይ ሰውም ራሱ ማስቀመጥ ይችላል ማለት ነው። ከዚያ እግዚአብሔር ለዮናስ እሺ እግዚአብሔር ለዮናስ የሚወጣው አሳ አንበሪ አዘጋጀለት። ከዚያ ልክ ሰዎቹ ሲወረወሩት የአሳ አንበሪ ዮናስን ዋጥ አደረገው። ምክንያቱም ጥርስ ስለሌለው፣ የሁላችሁ ልጆች አሳ ጥርስ የለውም፣ የሚፈጨው ሆዱ ውስጥ ነው። ከዚያ ጥርስ ስለሌለው ዝም ብሎ ነው የሚወጣው ማለት ነው። ውጦ ሆዱ ውስጥ አስገባው ዮናስን። ማውራውት ነገር አለኝ። እሺ ምንድን ነው እሱ? ሻርኩ አሳ ይበላል። እውነት ነው። አዎ እኛ አሳ ትንንሾቹን አሶች እንበላለን። ይሄ ግን ትልቅ ነው በጣም። ስለዚህ ሰው ሁሉ ይወጣል ማለት ነው። ትክክል ነው። ከዚያ እዚያ አሳ አንበሪ ውስጥ ዮናስ ከገባ በኋላ ከነ ልብሱ ከሁሉም ነገር ከገባ በኋላ ዮናስን እግዚአብሔር የአሳ አንበሪ ውስጥ ሆዱ ውስጥ ማለት ነው 3 ቀንና 3 ሌሊት አቁ። ይኸውላችሁ ልጆች በደንብ አስተውሉ። አሳ አንበሪው ዮናስን ከዋጠው በኋላ ዝም ብሎ አይደለም የቆመው። እግዚአብሔር አሳ አንበሪውን አዘዘው። ምክንያቱም ሁሉንም ፍጥረት የፈጠረው ማን ነው? እግዚአብሔር። ማን ነው? ሁላችሁም ነገሩኝ። ፍጥረትን ሁሉ የፈጠረው ባህርን፣ ወንዝን፣ ውሃ፣ አሳ፣ ሰውን ሁሉንም የፈጠረው ማን ነው? በጣም ጎበዞች፣ እግዚአብሔር ነው። ስለዚህ እግዚአብሔር ስለሆነ ስለዚህ ባህር እግዚአብሔር ተንቀሳቀሽ ሲላት የፈጠራት ስለሆነ ትንቀሳቀሳለች። ሰው የፈጠረው እግዚአብሔር ስለሆነ ተንቀሳቀስ ሲልን እንንቀሳቀሳለን። አሳ አንበሪም አሳም የፈጠረው እግዚአብሔር ስለሆነ እግዚአብሔር ወደዚህ ሂድ፣ ወደዚህ ግባ፣ ዮናስን ዋጠው ሲለው ይወጣል ማለት ነው። ሲያዘው የፈጠረው ስለሆነ ሲያዘው ይታዘዛል። ለምሳሌ እናንተ ኮምፒውተር፣ ላፕቶፕ ወይም ደግሞ ታብሌት ወይም ደግሞ ስልክ በእጃችሁ አለ አይደለ?
ያንን ኦን የሚለውን በተኑን ወይም ስክሪኑን የሚከፍተውን በተን ስትነኩት ወይም ስላይድ ስታደርጉት ይከፈታል አይደል? አዎ ይከፈታል አይደል? ትክክል። ያማል። አዎ ስክሪን ማብዛት አይን ያሳምማል። ትክክል፣ እውነት ነው በጣም አዎ፣ ልክ ነሽ ማርያም። ስለዚህ እንደዛ ሁሉ እኛ የእነዚህን ነገሮች ማዘዝ እንደምንችል እግዚአብሔርም አሳ አንበሪውን አዘዘው ማለት ነው። ከዚህ አሳ አንበሪ ዮናስን ዋጠውና አሁን ይችላል። ትክክል። ዮናስን የዋጠውን አሳ አንበሪ እግዚአብሔር ወደ ነነዌ ከተማ ሂድ ብሎ አዘዘው። ከዛ አሳ አንበሪውም ዮናስን በሆዱ ውስጥ ይዞ እግዚአብሔር ባዘዘው መሰረት ወደ ነነዌ ከተማ እንዲሄድ አደረገ። ዮናስ ደግሞ የዛ የአሳ ሆድ ውስጥ ሆኖ ማለት ነው ጸሎት ወደ እግዚአብሔር ጸለየ። አሳ አንበሪው እንዳይበላው እንዳይፈጨው፣ እግዚአብሔር እንዲጠብቀው፣ ክፋት እንዳያገኘው፣ በዚያ ውስጥ ነፍሱ እንዳታልፍ እግዚአብሔርን እየለመነ የአሳ አንበሪ ሆድ ውስጥ እዚህ ጋር ስዕሉ ላይ የምትመለከቱት ዮናስ ይጸልይ ነበር። የዮናስን ጸሎት ሰምቶ እግዚአብሔር አሳሳውን አቤት አቤት ዶልፊን ደግሞ ፊሽ አሳ ይበላል። አዎ ይበላል። ከዚያ አሳውን አዘዘውና እግዚአብሔር አሳው ዮናስን ወስዶ በምድር ላይ ተፋው። እንደዚህ በዚህ ምድር ላይ ተፋው። ከዚያ ምድር ላይ ሲተፋው ከዚያ ዮናስ ከአሳ አንበሪ ውስጥ ከሆድ ውስጥ ወጣና ተነስቶ ዞር ብሎ ሲያይ መሬት ላይ ደርሷል። እንዴ የት ነው ያለሁት ብሎ ጠየቀ። ልጆች ልብ በሉ። የት ነው ያለሁት አሁን ብሎ ሲጠይቃቸው ሰዎቹ አንተ ያማል እንዴ ያለኸው እኮ ነነዌ ከተማ ላይ ነው አሉት። በዚህ ጊዜ ዮናስ ስለዚህ እግዚአብሔር ያዘዘኝን ትእዛዝ እንድፈጽም ፈልጓል ማለት ነው፣ እግዚአብሔር እንዳዘዘኝ አደርጋለሁ አለና ልክ የነነዌ ከተማ መሃል ድረስ በእግሩ ተጉዞ ገብቶ ማለት ነው የነነዌ ሰዎች ሆይ እግዚአብሔር አዝኖባችኋል፣ ወደ እግዚአብሔር ተመለሱ፣ ኃጢአት አትስሩ፣ ንስሐ ግቡ። ወደ እግዚአብሔር ካልተመለሳችሁ ንስሐ ካልገባችሁ እግዚአብሔር ስላዘነባችሁ የነነዌን ከተማ በ3 ቀን ውስጥ እግዚአብሔር ያጠፋታል አላቸው። በዚህ ጊዜ ዮናስ እግዚአብሔር ያዘዘው ነቢይ ስለሆነ እንደዚህ ብሎ ሲናገር የነነዌ ሰዎች ደነገጡ። ወይኔ እግዚአብሔር አዝኖብናል ወይ? ዮናስ እንዴት ነው ይሄ ከተማው እንደሚጠፋ ያወቀው? በ3 ቀን እግዚአብሔር ነግሮታል። እግዚአብሔር ሲልከው እኮ የነነዌ ሰዎች አሳዝነውኛል፣ ስላዘንኩባቸው እንዲመለሱ ንስሐ እንዲገቡ ነገራቸው። አንተን ከሰሙክ እምራቸዋለሁ፣ ካልሰሙክና እምቢ ካሉክ ግን እሳት ከሰማይ አውርጄ አጠፋቸዋለሁ ብሎ ነግሮታል። ስለዚህ እግዚአብሔር እንዳዘዘው ነው ዮናስ እያስተማረ ያለው። እግዚአብሔር አዝኖባቸዋል፣ ተመለሱ። ይኸውላችሁ ልጆች አዝኖባቸዋል፣ ተመለሱ፣ ንስሐ ግቡ። ንስሐ ካልገባችሁና ወደ እግዚአብሔር ካልተመለሳችሁ ከተማችሁ እናንተም ትጠፋላችሁ ብሎ ነው ያስተማረው። ይህን እግዚአብሔር ነግሮታል። የሚገርመው ነገር ዮናስ እንደዚህ ብሎ ሲያስተምራቸው ማለት ነው የነነዌ ሰዎች ሰሙ፣ ደነገጡ። እንዴ እግዚአብሔር ስለ ኃጢአታችን አዝኖብናል ማለት ነው ብለው አለቀሱ። ከዚያ ሕፃን፣ ወጣት፣ ትልልቅ ሰው፣ ሽማግሌ ሰው፣ እንስሳ ሳይቀር ላሞችም፣ በጎችም፣ ፍየሎችም ሁሉም ለ3 ቀን ምንም ሳይበሉ ወደ እግዚአብሔር እዚህ ስዕሉ ላይ እንደምትመለከቱት አቤቱ ማረን እያሉ መጸለይ ጀመሩ። ጾም፣ ጸሎት፣ ንስሐ፣ ኃጢአት ሰርተናል፣ በድለናል፣ አጥፍተናል ብለው ወደ እግዚአብሔር ጸሎት ጀመሩ። ከዚያ
እግዚአብሔር የነነዌ ሰዎች እንደ አንድ አዘኑ፣ ከኃጢአታቸው እንደተመለሱ ንስሐ እንደገቡ ሁሉም ነው የጸለየው። ንጉሱም ከዙፋኑ ወርዶ ሀብታሙም ምግብ አቁሞ መሬት ላይ የተኛ ሁሉም ወደ እግዚአብሔር እግዚኦ እያለ ጮኸ ማለት ነው። እግዚአብሔር አታጥፋን እያሉ አለቀሱ። እግዚአብሔር የነነዌ ሰዎች እንደተመለሱ አየና ደስ አለው። ወዬ አሳ ምንድን ነው ይበላው? አሳ ቅጠል ይበላል፣ ባህር ውስጥ ያለ አሶችንም ይበላል፣ የተለያዩ ትላትሎችን ውሃ ውስጥ ያሉትን ይመገባል። እሺ እና እግዚአብሔር እነዚህ የነነዌ ሰዎች ከክፋታቸው እንደተመለሱ አየና አይ ከኃጢአታቸው ስለተመለሱ የነነዌን ሰዎች ምሬያቸዋለሁ አለ እግዚአብሔር፣ ማራቸው። ዮናስንም ያንተን ጸሎት ያንተንም ትምህርት ሰምተው ስለተመለሱ የነነዌን ሰዎች ይቅር ብያለሁ፣ ምሕረቴ እንደደረሰቻቸው እንዲያውቁ እሳት ከሰማይ አውርጄ ጫፍ ጫፍ ዛፎቹን ብቻ አቃጥሎ ይመለሳል፣ ሕዝቡን ግን አላጠፋም ብሎ ነገረው። ዮናስም እግዚአብሔር የነነዌን ሰዎች ይቅር እንዳለ አወቀ ማለት ነው። እሱም እግዚአብሔር የነነዌን ሰው እንደማረ ተመለከተ። የሁላችሁ ልጆች አሁን ሁላችሁም ልቦናችሁን በደንብ አድርጋችሁ አድምጡ፣ በደንብ ስሙ። ከዮናስ ታሪክ የምንማረው መሰረታዊው ነገር እግዚአብሔር ያዘዘንን ነገር ሁል ጊዜ መስማት አለብን። እግዚአብሔር የሁላችሁ ልጆች እናትና አባታችሁን አክብሩ ብሏል። ስለዚህ ወላጆቻችሁ ማክበር አለባችሁ። እግዚአብሔር እርስ በርሳችሁ ተዋደዱ ብሏል። ጓደኞቻችሁ ላይ ክፋት አታድርጉ። ጓደኞቻችሁ የሰው ልጆችን ሁሉ ውደዱ። የተቸገረ ሰው ስታዩ እዘኑላቸው። ማገዝ ከቻላችሁ አግዙ። እግዚአብሔር ጸሎት ይወዳል፣ ጸሎት አድርጉ። እግዚአብሔር ጾም ይወዳል፣ ጾሙ። አያችሁ ልጆች፣ የእግዚአብሔርን ትእዛዝ መቀበል ከእግዚአብሔር ይቅርታ፣ በእግዚአብሔር መወደድ ያስገኛል። የእግዚአብሔርን ትእዛዝ አለመቀበል ደግሞ እግዚአብሔርን ያሳዝናል። እግዚአብሔር ሳያዝን ደግሞ ይቀጣል። እሺ፣ ይህን ማወቅ አለባችሁ። ሰዎች ለእናንተ መልካም ነገር ሲመክሯችሁና ሲነግሯችሁ ትልልቆቻችሁ ማድመጥ፣ እናንተን የሚመክሩ ጥሩ ጓደኞች ካሏችሁ ጥሩ ምክር ሲመክሯችሁ መስማት፣ ወላጆቻችሁ አጥኖ ሲሏችሁ ማጥናት። አሁን መጫወት ባለባችሁ ሰዓት ደግሞ መጫወት፣ አታድርጉ የሚሏችሁን አለማድረግ። አንዳንድ ልጅ አለ አስቸጋሪ፣ እናንተ አይደላችሁ፣ አንዳንድ አስቸጋሪ ልጆች አሉ። አሁን ጌማ አታብዛ፣ ጌማ ቁሙና ወደ ጥናት ሂዱ፣ ወይ አሁን የእንቅልፍ ሰዓት ስለሆነ ነገ ትምህርት ስላላችሁ ወደ ትምህርት ስለምትሄዱ በጊዜ ተኙ ስትባል አልፈለገም ጌም መጫወት እፈልጋለሁ የሚላለ። ይሄ እግዚአብሔር እናትና አባትን አክብር ያለውን አለማክበር ነው። አያችሁ? ምክንያቱም ለመሰላችሁ ልጆች ወላጆቻችሁ ለእናንተ የሚጠቅም ነገር እንጂ የሚነግሯችሁ የሚጎዳ ነገር አይነግሯችሁ። ስለዚህ ወላጅን መስማት እግዚአብሔርን መስማት ነው ማለት ነው። የወላጅን ትእዛዝ መቀበል እና ወላጅን ማክበር እግዚአብሔርን ማክበር ነው እንጂ ወላጆቻችሁ እኮ እናንተ የሚያስፈልጓችሁን ነገር ሁሉ ለእናንተ ብሎ ሳክሪፋይስ ይከፍላሉ፣ ዋጋ ይከፍላሉ፣ ይሰራሉ፣ ይለፋሉ። ታዲያ እነሱ ለእናንተ ይሄን ሁሉ ሲያደርጉላችሁ እየመገቧችሁ፣ እያለበሷችሁ፣ እያስተማሯችሁ፣ ምትበሉት፣ ምትጠጡት፣ ምተኙበት የሚያስፈልጋችሁን ነገር ሁሉ ቤተ ክርስቲያን እንድትሄዱ እንድትቆርቡ እያደረጉ ይሄን ሁሉ ለእናንተ ስለሚወዷችሁ እንደዛ ሲያደርጉላችሁ እናንተ ለወላጆቻችሁ ደግሞ ፍቅራችሁ የምትገልጹት በመታዘዝ ሚሏችሁን በመስማት መሆን አለበት። ለዛ ነው ልክ የእግዚአብሔርን ምክር ሲሰሙ የነነዌ ሰዎች ሲመለሱ እግዚአብሔር ይቅር አላቸው ማለት ነው፣ ወደዳቸው። ስለዚህ ሁላችሁም ይህንን ከዮናስ ታሪክ መስማት መማር ያስፈልጋል ማለት ነው። እነዚህ የቤት ስራዎቻችሁ ናቸው። እነ ዲያቆን ቃልአብ ይልኩላችኋል። እሺ፣ ሰርታችሁ ዛሬ በተማርነው መሰረት እነዚህን ጥያቄዎች ሰርታችሁ ትልካላችሁ። ግልጽ ነው? እሺ እሺ። ጥያቄ ትንሽ ትንሽ ተቀጥል
ዛፉም አንድ ሙሉ የተቃጠለ ሊኖር ይችላል። እስኪ አልሰማውም። ዛፎቹን ነው ያልከኝ? ዛፎቹ ሲቃጠሉ በረም ሲቃጠሉ እኮ በረም ወደ ታች ድረስ የሚወርድ ነገር ስላላቸው አንድ ሙሉ ዛፍ ተቃጥሏል። እሺ ጥሩ ጥያቄ ነው። ይኸውላችሁ ልጆች ዛፍን የፈጠረው እግዚአብሔር ነው። እሳትን የፈጠረው እግዚአብሔር ነው። ስለዚህ እሳትን ፈጥሮ እግዚአብሔር እሳትን ምን ብሎ መሰላችሁ ያዘዘው? ልክ አሳ አንበሪውን ዮናስን መሬት ላይ ትፋው እንዳትበላው ብሎ ሲያዘው ዮናስን ተፍቶታል አይደለ? እሳቱንም እግዚአብሔር ውረድና የዛፎቹን ጫፉን ብቻ አቃጥልና ጥፋ ብሎ አዞታል። ስለዚህ እሳቱ እግዚአብሔር ስላዘዘው የእግዚአብሔር ፍጥረት ስለሆነ ጫፉን ብቻ አቃጥሎ ነው ሄደው። ሙሉ ዛፍ አልበላም ወይም ደግሞ አላቃጠለም ማለት ነው። ግልጽ ነው። በጣም ጥሩ። እሺ ሰዓት ስለሄደብን ምናልባት ዲያቆን ይቻላል 5-6 ደቂቃ ነው ቪዲዮ ማየት አለን። ችግር የለውም። መልካም። እሺ ስለዚህ ሁላችሁም አሁን ማይኮቻችሁን አጥፉና ትከታተላላችሁ ማለት ነው። እንከፍታለን። ይሰማል? ይሰማል። በጣም እሺ። ጥያቄ አለኝ። እሺ ማን ነው ጥያቄ ያለው? አምላክ። እሺ ነገር ለማድረግ ፈልጌ ነው። መውጣት እችላለሁ? እስኪ አልተሰማኝም። ድምፅን ከፍ አድርግ በአምላክ። የሆነ ነገር ማድረግ ስላለብኝ መውጣት እችላለሁ? አሁን አዎ። ቃልአብ እንግዲህ የእርሶ ውሳኔ ነው። በአምላክ በጣም አስቸኳይ ካልሆነ ትምህርቱን ጨርሰህ ትወጣለህ። ይሄኛውን መንፈሳዊ ፊልሙን በጣም አስቸኳይ ከሆነ ግን ችግር የለውም። እዚህ ጋር እንትን ማለት ትችላለህ። እሺ ግን ይሄኛውን ትምህርታዊ ፊልሙን ጨርሰህ መንፈሳዊ ፊልሙን ጨርሰህ መምህር ተሰናብተህ ብትሄድ ይሻላል። እሺ ጎበዝ። አቤት አቤት። ዛሬ ማርያም አንሄድም? ማርያም ፊደል። እሺ ልጆችዬ ይህን ካጨረስን በኋላ መዝሙር ጥናትም ስለሚኖረን አሁን መምህራችን የሚሉንን ተከታትለን እንጨርስ። ከዛ በኋላ እንቀጥላለን። ስለዚህ አሁን መምህራችንን የሚሏችሁን ብቻ የባቢሎን ንጉስ ናቡከደነጾር ወደ እስራኤል መጥቶ ኢየሩሳሌምን በከበባት ጊዜ ያግዙትና ይረዱት ዘንድ እስራኤላውያንን ወደ ባቢሎን አስመጣ። ከእስራኤላውያን ልጆች መካከል ዳንኤልና አናንያ፣ አዛሪያ፣ ሚሳኤል ነበሩበት። ዳንኤል ታማኝና ቅን አገልጋይ ነበር። ከ3 ዓመታት ስልጠና በኋላ ንጉሱ ያገለግሉት ዘንድ ዳንኤልንና 3ቱን ወጣቶች መረጠ። ለነዚህም 4 ብላቴናዎች እግዚአብሔር በትምህርትና በጥበብ ሁሉ ዕውቀትንና ማስተዋልን ሰጣቸው። ዳንኤልም በራእይና በሕልም ሁሉ አስተዋይ ነበር። ከጊዜያት በኋላ ዳንኤል በንጉሱ ፊት ሞገስ አገኘ። ታማኝ አገልጋይና ለችግሮች ሁሉ የተሻለ መፍትሄ ከሌሎች አገልጋዮች በበለጠ ስለሚሰጠው ንጉሱ ይወደው ነበር። ናቡከደነጾር ባለፈ ጊዜ ንጉስ ብልጣሶር ነገሰ።
ብልጣሶርን ባለፈ ጊዜ ዳሪዮስ መንግስቱን ወሰደ። ንጉስ ዳሪዮስም በመንግስቱ ሁሉ ላይ መሳፍንትን ሾመ። ለመሳፍንቱም 3 አለቆችን ሾመላቸው። ከነሱም ውስጥ ዳንኤል አንዱ ነበር። ታማኝና ታታሪ ስለነበር ህዝቡም ንጉሱም ዳንኤልን ይወዱት ነበር። ንጉሱ ሊሾመው በወደደ ጊዜ የመሳፍንት አለቆች በቅናት ተነሱበት። በሱም ላይ ሰበብ መፈለግ ጀመሩ። ዳንኤል በቀን 3 ጊዜ ይጸልይ ነበርና ከአምላኩ ሕግ በቀር ሌላ ሰበብ አናገኝበትም ብለው ተማከሩ። ዳንኤል እለት ስልጣኑ እየጨመረ ነው። ንጉሱም እርሱን ብቻ ነው የሚሰማው። እኛ ብዙ ዓመት ያገለገልነው እያለን ንጉሱ ለአንዴ እንኳን ሐሳባችንን አይጠይቅም። በዚህ ከቀጠለ እኛ ታስፈልጉም መባላችን ነው። እውነት ነው። ይህ የህልውናችን ጉዳይ ነው። ዳንኤልን ከዚህ ማስወገድ አለብን። ይህ ቀላል አይደለም። ንጉሱ እኛ ስላልነው ብቻ ያስወግደው። እሱም ደግሞ በጣም ትጉህና ታማኝ ነው። በቀን 3 ጊዜ ወደ አምላኩ ይጸልያል። ቆይ ምን አልክ? በቀን 3 ጊዜ ይጸልያል? ስለዚህ አንድ ነገር ማድረግ እንችላለን። ለንጉሱም ካንተ በቀር እስከ 30 ቀን ድረስ ልመናን ለአምላክ ወይም ለሌላ ሰው ቢለምን በአንበሶች ጉድጓድ ውስጥ ይጣል የሚል ብርቱ የንጉስ ሕግ እና ትእዛዝ ያወጣ ዘንድ ተማከሩ። መሳፍንቶቹ ንጉሱ ጋር በመሄድ ህዝቡ በንጉሱና በንጉሱ ሕግ ደስተኛ እንደሆነ ለንጉሱም ሕግ እንደሚገዙ ነገሩት። በዚህም ንጉሱ ደስተኛ ሆነ። በመቀጠልም አንደኛው መሳፍንት ንጉስ ሆይ ህዝቡ ላንተ ያለውን ፍቅር ለማሳየት ዝግጁ ነው። ካንተ በቀር ማንም እስከ 30 ቀን ድረስ ልመና ከአምላክ ወይም ከሰው ቢለምን በአንበሶች ጉድጓድ ውስጥ ይጣል የሚል የንጉስ ሕግ አውጣ። ጥሩ ሐሳብ ነው። በቅድሚያ ግን ከዳንኤል ጋር ልምከርበት። ንጉሥ ሆይ እሱ እንኳን አስፈላጊ አይመስለኝም። ሁሉም መስፍን ተስማምቶበታል። እንደማይለወጥ ትእዛዙን አጽና። ንጉሱም ትእዛዙን ጻፈ። ዳንኤልም ቀድሞ ሲያደርግ እንደነበረው በየዕለቱ 3 ጊዜ በጉልበቱ ተንበርክኮ በአምላኩ ፊት ጸለየ፣ አመሰገነም። እነዚህም ሰዎች ተሰብስበው ዳንኤል በአምላኩ ፊት ሲጸልይና ሲለምን አገኙት። ንጉስ ዳሪዮስ ያወጣውን ትእዛዝ ተላልፈካል ብለው አስረው ንጉሱ ፊት አቀረቡት። ለንጉሱም ላንተና ለጻፍከው ትእዛዝ አይገዛም አሉት። ንጉሱም ይህንን ቃል በሰማ ጊዜ በጣም አዘነ። ሊያድነውም ፈለገ። ነገር ግን እነዚህ ሰዎች ወደ ንጉስ ተሰብስበው ንጉስ ያጸናውን ትእዛዝ ይለውጥ ዘንድ አይገባም አሉት። የዚያን ጊዜ ንጉሱ አዘዘ፣ ሁልጊዜ የምታመልከው አምላክህ እርሱ ያድንህ። ዳንኤልንም አምጥተው በአንበሶች ጉድጓድ ጣሉት። ድንጋይም አምጥተው በጉድጓዱ አፍ ላይ ገጠሙበት። ንጉሱም ሳይበላ አደረ፣ እንቅልፍም ከእርሱ ራቀ። በንጋታውም ጠዋት ተነስቶ ፈጥኖ ወደ አንበሶቹ ጉድጓድ ሄደ። ወደ ጉድጓዱም ተጠግቶ በሐዘን ድምፅ ጠራው፣ ዳንኤል ዳንኤል፣ በሕይወት አለ? የምታመልከው አምላክ ከአንበሶች ጉድጓድ አድኖሃል? ንጉሥ ሆይ ዓመት ንገስ። በፊቱ ድነት ተገኝቶብኛልና በአንተም ፊት ደግሞ ንጉሥ ሆይ አልበደልኩምና አምላኬ መልአኩን ልኮ የአንበሶቹን አፍ ዘጋ፣ እነርሱም አልጎዱኝ። የዚያን ጊዜ ንጉሱ እጅግ ደስ አለው። ዳንኤልንም ከጉድጓዱ ያወጡት ዘንድ አዘዘ። ዳንኤልም ከጉድጓዱ ወጣ።
ታምኖ ነበረና አንዳችም ጉዳት አልደረሰበትም። ንጉሱም ዳንኤልን የከሰሱ እነዚያን ሰዎች ወደ አንበሶች ጉድጓድ እንዲጥሏቸው አዘዘ። አንበሶቹም ያዟቸው፣ አጥንታቸውንም ሁሉ ሰባበሩ። ንጉስ ዳሪዮስም በመንግስቴ ግዛት ሁሉ ያለ ሰው በዳንኤል አምላክ ፊት እንዲፈራና እንዲንቀጠቀጥ አዝዣለሁ። እርሱ ያው አምላክ ለዘላለም የሚኖር ነውና መንግስቱም የማይጠፋ ነው። ያድነናል፣ ይታደገንማል። በሰማይና በምድርም ታምራትን ድንቅንም ይሰራል። ዳንኤልንም ከአንበሶች አፍ አድኖታልና አለ። ዳንኤልም ሕይወቱ እስኪያልፍ ድረስ በእግዚአብሔር ፊት መንገዱን የተቃና አደረገ። ልጆችዬ እኛም ልክ እንደ ዳንኤል ታማኝና ቅን አገልጋይ መሆን አለብን። ወስብሐት ለእግዚአብሔር። እሺ ልጆች፣ ስለዚህ ከፊልሙም እንደተማራችሁ እናምናለን። ጥሩ ነበር አይደለ ፊልሙ? አዎ ጥሩ ነበረ። አዎ ጥሩ፣ በጣም ጥሩ። እሺ ስለዚህ ሁላችሁም ጸሎትን፣ ጾምን በደንብ በእምነት ሆኖ እንደ ዳንኤል መለማመድ ያስፈልጋል። ምክንያቱም ዳንኤልን ያዳነው ጾምና ጸሎት ስለሆነ ማለት ነው። ሁላችሁም በርተታችሁ እንድትጾሙ እንደ ነቢዩ ዮናስም ደግሞ ጸሎት እንድታደርጉ ጥፋት ስታጠፉም ደግሞ ይቅርታ እየጠየቃችሁ እንደ ነነዌ ሰዎች መመለስ ያስፈልጋል ማለት ነው። ስለነበረን ጊዜ እግዚአብሔር አምላካችን የተመሰገነ ይሁን። ከኔ ጋር ጨርሰናል። ሁላችሁም በያላችሁበት ቻው ቻው።